ይሄንን ቪዲዮ በዋናነት የሰራሁት ለፍርድ ቤት ዳኞች ነው። በእርግጥ ጠበቆችም አቃቤ ሕጎችም እንደ ሁኔታው ሊጠቀሙበት ይችላሉ። ግን በዋናነት ፍርድ ቤት ላሉ ዳኞች በተለይ ከዚህ ከፍርድ ውሳኔ ከመጻፍ ጋር ተያይዞ አንድ በጣም ኤሌመንታሪ የሚመስል ነገር ግን በጣም በኢምፖርታንት የሆነ በጣም ድካም የሚቀንስ አንድ ቴክኖሎጂ አለ። ሲምፕል ነው። እሱን ላሳያችሁ ፈልጋለሁ። እኔ ዛሬ ላይ የፍርድ ቤት ዳኛ ብሆን ልጠቀምበት የምችለውን ነገር ነው ዛሬ ልነግራቸው የፈለግኩት። ድሮ እኛ ፍርድ ቤት በነበርንበት ጊዜ ኖርማሊ ማንኛውም ውሳኔ የሚጻፈው በእጅ ነበር። ግን አሁን እሰማለሁ በርቀት ፍርድ ማንኛውም ዳኛ በላፕቶፕ መጻፍ አለበት፣ ታይፕ ማድረግ አለበት የሚል አስገዳጅ ነገር አለ ይመስለኛል። ከዚህ ከዲጂታይዜሽኑ ጋርም ተያይዞ ፍርድ ቤቶችን የስማርት ኮርት ሲስተም ጋር ለማያያዝ ስለሚጠቅም ማለት ነው። ነገር ግን አሁን ችግሩ ምንድን ነው? አንድ ዳኛ ላፕቶፕ ከፍቶ ታይፕ ማድረግ ሲጀምር ለምሳሌ 7 ገጽ ያለውን አንድ የፍርድ ውሳኔ ለመጻፍ አንድ ዳኛ ምን ያክል ጊዜ ሊወስድበት ይችላል? ዝም ብለን ምሳሌ እንጠቀም። 30 ደቂቃ ሊወስድ ይችላል። ቴኔክስ ሊቨሬጅ በሚፈጥር መንገድ በ3 ደቂቃ መስራት የምትችሉበትን ነገር ነግራችኋለሁ። ይህንን ማድረግ የምትችሉት ጉግል ጀሚናይን በመጠቀም ነው። ጉግል ጀሚናይን ትከፍቱና የቮይስ ፊውቸር አለው። እሱን እንከፍትና ምን ማድረግ ትችላላችሁ? አንድ የፍርድ ቤት ዳኛ ውሳኔ በሚጽፍበት ጊዜ የሚያደርገው ነገር መጀመሪያ መዝገቡን በደንብ ያጠናዋል። ከዛ የከሳሽ የተከሳሽ ክስና መልሶቹ የነበሩት የቃል ክርክሮቹ ማስረጃውን በተመለከተ እነሱን ሁሉ በደንብ አደራጅቶ መጨረሻ ላይ ሪዝኒንግ ያለበትን የሱን ፍርድ ማሳረፍ ነው። ስለዚህ የፍርድ ውሳኔውን በሚጽፍበት ጊዜ በእጁ ከሚጽፈውና በላፕቶፕ ላይ ታይፕ አድርጎ ከሚጽፈው ቴኔክስ በሚፈጥን አይነት መንገድ እንዴት ነው መስራት ያለበት? በመጀመሪያ ጉግል ጀሚናይን ትከፍታላችሁ። ጉግል ጀሚናይን ስትከፍቱ አሁን ከቀናት በፊት አፕዴት ተለቋል። የቮይስ ፊውቸር አለው። እሱን ትከፍቱና ስለዚህ በቃላችሁ ነው የምታነቡለት። ምሳሌ እስኪ እንጠቀምና ለምሳሌ 1 3 4 አረፍተ ነገር እኔ ልስጠውና እንዴት እንደሚጽፍልኝ እዚህ ስክሪን ሪከርድ እያደረግኩልን ያሳያችኋለሁ። ስለዚህ ከፈትኩ ቮይስ ፊውቸሩን። ጀሚና ይሰማል? ይሰማኛል። ቀጣዩን ሐሳብህን መቀጠል ትችላለህ። በጥሞና ልከታተልህ። እሺ፣ እኔ የፌዴራል ጠቅላይ ፍርድ ቤት ዳኛ ነኝ። ስለዚህ በእጄ ከምጽፍ ወይንም ደግሞ ላፕቶፕ ላይ ታይፕ ከማደርግ ለአንተ እኔ በቃል ነግርህና አንተ ፎርማሊ የፍርድ ውሳኔውን ትጽፍልኛለህ በቴክስት ፎርማት። በጣም ትክክል። ዳኝትህን እንደደገፍኩት እንደሰጠ ሆነ ሐሳብ በሙሉ በይፋዊ የፍርድ ውሳኔ ቋንቋ እና አረፍተ ነገር አዘጋጅልሃለሁ። ቀጥልና ሐሳብህን በቃል ንገረኝ፣ እኔም በጽሁፍ አሰፍረዋለሁ። እሺ፣ ጀመርኩ። ጉዳዩ የተጀመረው በፌዴራል ከፍተኛ ፍርድ ቤት ሲሆን በስር ፍርድ ቤት የአሁን ይግባኝ ባይ ከሳሽ ነበረ፣ የአሁን መልስ ሰጪ ደግሞ ተከሳሽ ነበረ። ስለዚህ ይግባኙ በዋናነት የቀረበው የሁከት ይወገድልኝን ጉዳይ የሚመለከት ሲሆን የይግባኝ አቤቱታው ዋና ቅሬታ ይግባኝ ባይ በስር ፍርድ ቤት ምስክሮቼ በአግባቡ በደንብ አልተሰሙልኝም የሚል ነው። ስለዚህ በስር ፍርድ ቤት የነበረው ክርክር አስፈላጊ ከሆነ በፍትሐብሔር ስነስርዓት ሕግ ቁጥር 341 ወይም 343 መሰረት ወደ ስር ፍርድ ቤት ክርክሩ እንደገና ተመልሶ ምስክሮቼ በአግባቡ ተሰምተው ለእኔ እንዲወሰንልኝ በማክበር ጠይቃለሁ። ይሄን አሁን የነገርኩህን እንደገና በደንብ ፎርማሊ ትጽፍልኛለህ፣ ምንም ነገር ሳትቀይር። ጉዳዩ የተጀመረው በፌዴራል ከፍተኛ ፍርድ ቤት ሲሆን በስር ፍርድ ቤት የአሁን ይግባኝ ባይ ከሳሽ የነበረ ሲሆን የአሁን መልስ ሰጪም ተከሳሽ ነበር። ስለዚህ ይግባኙ በዋናነት የቀረበው የሁከት ይወገድልኝን ጉዳይ የሚመለከት ሲሆን የይግባኝ አቤቱታው ዋና ቅሬታ ይግባኝ ባይ በስር ፍርድ ቤት ምስክሮቼ በአግባቡ በደንብ አልተሰሙልኝም የሚል ነው። ስለዚህ በስር ፍርድ ቤት የነበረው ክርክር አስፈላጊ ከሆነ በፍትሐብሔር ስነ ስርዓት ሕግ ቁጥር 341 ወይም 343 መሰረት ወደ ስር ፍርድ ቤት ክርክሩ እንደገና ተመልሶ
ምስክሮቼ በአግባቡ ተሰምተው ለእኔ እንዲወሰንልኝ በማክበር እጠይቃለሁ። በጣም በሚገርም ሁኔታ ልክ እኔ እንደነገርኩት ምንም ነገር ሳይቀይር ይኸው እዚህ ጋር ስክሪን ሪከርድ አድርጌ ስለማሳያችሁ በፍትሐ ብሔር ስነ ስርዓት ህግ ቁጥር 341 ወይም 343 መሰረት የሚለውን እንዳለ ነው የጻፈው። ስለዚህ ይህንን በእጃችሁ ብትጽፉም በኮምፒውተር ታይፕ አድርጋችሁ ብትጽፉም በጣም ብዙ ጊዜ ይወስዳል። ስለዚህ በጣም በአጭር ጊዜ ውስጥ መስራት የምትችሉትን ነገር እኔ ቴኔክስ እንዲሁም ቴኔክስ ያልኩት የቴክኖሎጂ በነገራችን ላይ ትልቁ አድቫንቴጅ ሌቨሬጅ መፍጠር ነው። ስለዚህ በ30 ደቂቃ የምትሰሩትን በ3 ደቂቃ ትጨርሳላችሁ ስላችሁ፣ ለምሳሌ ይህንን ኮፒ አድርጎ ወደ ላፕቶፓችሁ መውሰድ እሱን ነገር ስለሚጨምር ነው እንጂ ኖርማሊ እኔ የነገርኩትን ነገር እሱ ለመጻፍ የወሰደው ነገር ከ1 ደቂቃ በታች ነው እየሰሩ ያለው። ግን ይሄን ኮፒ አድርጎ ወደ ላፕቶፕ መውሰድ ኤንድሶን እንደዛ አይነት ስራዎች ስላሉ ለዛ ነው 3 ደቂቃ ሁሉ ያልኩት። ስለዚህ በጣም ያፈጥናችኋል። ሌጋል ቴክን የኛን አፕሊኬሽን ሌጋል ቴክን ኖርማሊ በየጊዜው አፕዴት እያደረግነው ነው። በጣም በቅርብ ጊዜ ኤአይ ፓወርድ ይሆናል አፕሊኬሽኑ። ስለዚህ እንዲህ አይነትና መሰል ስራዎችን መስራት እንዲችል እናደርገዋለን ሌጋል ቴክን። ግን እስከዛ ድረስ ጀሚናይ ልትጠቀሙበት ትችላላችሁ። አሁን ሁለት የሚነሱ ጥያቄዎች ሊኖሩ ይችላሉ። የፍርድ ቤት ውሳኔ እንደሚታወቀው የፍርድ ውሳኔ ሊነበብ በተቀጠረበት ቀን ለከሳሽም ለተከሳሽም ለሌላውም ሰው እንደ ሰርፕራይዝ ሊነበብ የሚችል ነገር ነው እንጂ አስቀድሞ እንዲህ አይነት አፕሊኬሽኖች ላይ እንዴት የፍርድ ቤትን የሚያክል ፍርድ በዚህ እንዴት ልንጽፍ እንችላለን የሚል ነገር ሊነሳ ይችላል። ግን ለምሳሌ ምን ማድረግ ይቻላል? የኔ ሐሳብ ነው። ሐሳቤ ደግሞ እንደ ሐሳብ ብቻ ነው። እኔ ኖርማሊ እየነገርኳቸው ያላችሁት ውሳኔው የራሳችሁ ነው። ለምሳሌ ምን ማድረግ ይቻላል? አንድ 7 ገጽ የሚሆን ፍርድ እና ውሳኔ አያም ሹር ወደ 5 ፔጅ ከምናምን የሚሆነው አካባቢ ወይም ራፍሊ 5 ፔጅ ልበለው፣ ከ7ቱ ፔጅ 5ቱ ፔጅ ምንድን ነው የሚሆነው? የክሱ ወይም ይግባኙ መልሱ ወይም መልስ ሰጪ የሰጠው የጽሁፍ መልስ፣ የቃል ክርክር ጊዜ የተለዋወጧቸው ቃላት፣ ማስረጃው በሚመለከት ማን ምን አቀረበ፣ እነዚህ ነገሮች ናቸው። መጨረሻ ላይ የፍርድ ቤቱ ይሄ ሪዝኒንጉ እና ይሄ ሞስት ኦፕሬቲቭ ፓርት ኦፍ ጀጅመንት የሚባለው ውሳኔውን የምትጽፏት መጨረሻ ላይ ነው አይደለ? ስለዚህ እሷን አስቀርታችሁ አትሊስት ይሄ ሌበር ፓርቱን በዚህ መጻፍ ትችላላችሁ። እንዳልኳችሁ ይሄን የውሳኔ ነው። በጣም እንግዲህ ኮንሰርቫቲቭ በሆነ አፕሮች እንደው ካየነው ነው። ሌላው ሁለተኛ ከዚህ ቴክኒካሊ ከዚህ ከሶፍትዌሩ አጠቃቀም ጋር በተያያዘ አንድ ጥያቄ አለ። ይሄ እኔ አሁን የተጠቀምኩት ጉግል ጀሚናይ ሌተስት ቨርዥኑ ነው፣ ፍሪ ነው፣ ማንም ሰው ሊያገኘው ይችላል። ግን አሁን የአይፎን ተጠቃሚዎችም አንድሮይድ ስልክ የያዛችሁም ሰዎች ፕላይ ስቶር ላይ አፕ ስቶር ላይ ሄዳችሁ ስትፈልጉት ጉግል ጀሚናይ ስትሉ ላታገኙት ትችላላችሁ። ስለዚህ ለእሱ ምን ማድረግ ትችላላችሁ? እናንተ የሚቀላችሁን ቪፒኤን መጀመሪያ ላይ ፕላይ ስቶር ላይ ዳውንሎድ አድርጉና ቪፒኤን ካበራችሁ በኋላ ጉግል ጀሚናይን ዳውንሎድ ለማድረግ ሞክሩ አፕሊኬሽኑን። እንደዛም ሆኖ ደግሞ ፕላይ ስቶር ላይ ስትገቡ ካላገኛችሁት ምን ማድረግ ትችላላችሁ? ጀሚናይ ዌብ አፕሊኬሽን እንግዲህ መጠቀም ከቻላችሁ ዌብ አፕሊኬሽኑን ጀሚናይ ላይ ትከፍቱና ወይንም ደግሞ ጉግል ኖርማሊ ጉግል ሰርችን ትከፍቱና ለፕላይ ስቶር ላይ ዳውንሎድ ለማድረግ የጉግል ጀሚናይ ሌተስት ቨርዥን የፕላይ ስቶር ሊንክ ስጠኝ ብትሉት ሊንኩን ድሮፕ ያደርግላችኋል። ስለዚህ ቪፒኤን እንዳበራችሁ ያንን ሊንክ ክሊክ ብታደርጉት ፕላይ ስቶር ላይ ጉግል ጀሚናይን ይከፍትላችኋል ማለት ነው። ያኔ ይሄ የቮይስ ፊውቸሩን ታገኙታላችሁ። እየነገርኳቸው ያለሁት ነገር ጉግል ጀሚናይ ሁለት አይነት ነው። አንደኛው ዌብ አፕሊኬሽን ላይ ያለው ጉግል ጀሚናይ ነው። ሁለተኛ ደግሞ ፕላይ ስቶር ላይ ያለው ሞባይል አፕሊኬሽን ነው። የቮይስ ፊውቸሩ ያለው ሞባይል አፕሊኬሽኑ ላይ ነው እንጂ ዌብ አፕሊኬሽኑ ላይ የለም። ቮይስ ፊውቸሩ እዛ ጋር የለም። ለምን እንዳልኖረን አላውቅም። ስለዚህ አሁን በነገርኳችሁ መንገድ የቮይስ ፊውቸሩን ማግኘት ትችላላችሁ። ሞክሩት። ምናልባት እንዲሁ ውሳኔ አንጽፍበትም፣ በጣም የፍርድ ቤትን እንዲህ አይነት ኮንፊደንሻል የሆነ ነገር በዚህ ልንሰራ አንችልም ካላችሁ አትሊስት በዚህ ሊሰሩ የሚችሉትን ነገሮች በመጠቀም የቴክኖሎጂ ሌቨሬጅ ኖርማሊ ብታዩት እኔ ደስ ይለኛል። ጥያቄ ካላችሁ ኮሜንት ላይ ብትጽፉልኝ ኔክስት ቪዲዮ ደግሞ ልሰራበት እችላለሁ።